ሰክቶ የሚወጣ እኮ ነው ያለው ቲጂዬ። ሰላም እንዴት ናችሁ? የዩቲዩብ ቻናል ተከታታዮች እንግዲህ በዛሬ ቪዲዮ ዩቲዩብ ላይ ቲክቶክ ላይ አነጋጋሪ የሆኑ እስቲ ቪዲዮዎች ላይ አብረን እናደርጋለን። ላይክ ኤንድ ሰብስክራይብ በማድረግ ይሄን ቻናል አበረታቱኝ። እስቲ ወደ ቪዲዮ እስቲ አስተያየታችሁን እናንተ ኮሜንት ላይ እስቲ አስቀምጡልኝ። ምን ጉር ነው? ያሟል እንደምንም ያደረገው ነገር የሰራቸው ስራዎች ሁሉ ዊርድ የሆኑ ነገሮች ነው የሚሰራው። በጣም ወዴት እየሄድን ነው? ምንድነው? እሺ አሁን ይሄ እኔ ትልቁም ነው እንደ ህፃም የሆነው በዚህ ጊዜ ምንድነው ጋር ያለንበት ነገር? አረ ያደብን አረ እናድብ ነገር። ባንክ አካውንት ስንት ብር ነው ያለው? 3023 ብር ከ99 ሳንቲም። አይ ነው ትንሽ ነው ግን it is what it is ምን እንደማደርግ አላውቅም ግን የዲኮር ቢዝነስ ልጀምር ነው። እንዴት ሃው ለምን እኔም አላውቀው። አብረን ፊገር አውት እናደርጋለን። አብረን ምናየው ይሆናል ማለት ነው። እኔ ሁሉ ጊዜ ከዲኮርና ከክሪኤቲቪቲ ጋር የተያያዘ ነገር በጣም ነው የምወደው እና ያንን ፓሽን ወደ ቢዝነስ ቀይሯለሁ ማለት ነውና ባይ ዘ ዌይ ስለ ቢዝነሱ ምንም ማውቀው ታሪክ የለም። ነገር ግን እያንዳንዱ እርምጃዬን ሪከርድ አደርግላችኋለሁ። ውድቀቶቼን፣ ስኬቶቼን ሳሸንፍ በመሃል የሚያጋጥሙኝን ችግሮች እለቅላችኋለሁ። ይሄንን ጆርኒ መከታተል የምትፈልጉ ካላችሁ ፎሎ አድርጉኝ። ባይ ዘ ዌይ ወቅቱ የግራጁዌሽን ጊዜ ነው እና እነዚህ የሚገራርሙ የሆኑ ዲኮሮች እንዲሰራላችሁ የምትፈልጉ ከሆነ ዴም አድርጉኝ። አይ ጎበዝ ናት እንግዲህ ያለችበት ሁኔታ ራሷን አሳምና ስራ ለመጀመር እየሞከረች ያለች ወጣት ናት። በረታቷት። ዝም ብሎ ሰክቶ የሚወጣ እኮ ነው ያለው ቲጂዬ። እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። በስመአብ ቅዱስ ነውራም ባለጌ ጀደነምችኑ መረከተ ለካ አይምሮ ሳቲን ኦዲታናኒ የኔናት አደባባይ ዱመረቲ መሰካት ፖድካስት ዱመረቲ መሰካት ኢሳ ጀዱ ጀቻ ቃልቹ መና ፈጀደምቱ ጢኑማ ሼሚን ቆንጦጥ ሲንጎዱ ጢኑማ ሺ ሲንሰቀጠጡ ሼሚን ሲንጨመደዱ ጨመደዴ ሲያቀቡቲ ሰይጣን ቀበሚያቲ እንትን ጎጁዳፍ የግድ ከበሮን ደለቀሙ ቀባ ጡሩምባና ፋሙ ቀባ በገዳን ደረደረሙ ቀባ የግድ ነነት እንደ ሲናስራቲ ቢያ ከነሸሚን ባዴራ በቃ ጉባል እንደ አንቺ አስተካከልን አስተካከልተ አሁን ባለንበት ሼም ምናምን የሚባል ነገር ምንም የለም። ምን እንደሆነ አላውቅም። በቃ ያለንበት ሁኔታ በጣም አስፈሪ ነው። ገን መተናል ከህንድ ነው የመጣ ነው። እስካሁን አሪፍ ነው ልበላው እችላለሁ። አለኞሻ በእጇ ቦቀው ፈተፈተው በጠበጠው። አረ ወጥም አለው። ማን ነው ይሄንን የሚበላው? ወገን ይሄን በልታችሁ ጨብጣ ባላዘር ባምቡሌ ነው የሚይዛችሁ። ስድብ ነው ምግብ። እኔ በቃኝ። አሁን ግን ምር ይሄን ይበሉታል። እስቲ ሞን እስቲ ላይፍ ላይ ያወራው ነገር ምን ደደብነክ ምን ደደብ አይደለም እንዴ ልክ አረ ጋይስ ሳምን ይበቃችሁና የኔ ቆንጆ የኔ እናት ጋይስ አንዴ ታፕታፕ አርጉ እግዚአብሔርን ዛሬ ተጮተችብኝ። እየሰማሽ ነው? ታኒ አባቴ ክበርልኝ መድኃኒዓለም ያክብር። ወይኔ ዛሬ ካስከ በስመ አብ ሻወር ቀጥታ ሻወር ምንም ንግግር የለም። ሻወር ማንም ሰው የለም ማንም የለውም። የቀጠሮ ጌም ላይ ነው የምታየው እንደዚህ አይነት ውጤት። ሳም ቴንክ ዩ ጋይስ ኤምቪፒ ሳም ሻወር ሁለተኛ ሻወር ሁለተኛ ቅጣት ሁለተኛ በሳፋ ውሃ ሙይና ቁጭ በይበት።
ሳፋ የለም እዚህ ሀገር ሳፋ አለ ሳፋ ገንዳው ላይ ውሃ ሞልተሽ ቁጭ በይበት ከፈለግሽ ሻወር የምትወስዱ ገንዳ አይደለም ኧረ በእናትህ የቁም ነው የቁም እንዴ ጀርመን አይደል የምትኙ ገንዳ ፈልጊ ሻወር አንደኛ ሁለት ውሃ አትክተት ሻወር አንደኛ ሁለተኛ ከኔ እኮ ይኸውልህ እግርሽን ሽንት ቤት ውስጥ ከተችና ታጠቢ ሁለተኛ ይዘን እኔ እንደምቀጣ አይነት ቅጣቶች አንቺ 30 ሺህ አምጥተሽ አላሸነፍሽኝም እስካሁን ለዛ ቢሆንም በስነ ስርዓት ነው እየቀጣው ያለሁት በትክክለኛ ቅጣት ነው ሶስተኛ ውሃ ውጣ አንደኛ ሻወር አልከኝ እኮ ውሃን ታወው ሶስተኛ ፖፖ ወይ ሃይላንድ አለሽ ሃይላንድ አለ ሃይላንድ ላይ ሸንተሽ ታሳይናለሽ እንጂ እንደዚህ አይነት ቆሻሻ ቅጣት አትቅጣኝ ስነ ስርዓት ያለው ቅጣት ቅጣኝ ረፍ ዲዲ እየሰማሽኝ ነው መሬቴን ስነ ስርዓት ያለው ቅጣት ቅጣኝ ውሃ መሬት ላይ ውሃ ከፍክፊና ተንደባለይ ሲሪየስ ማይተም ፈልጋለሁ ኦኬ እሺ እሺ 30 ጊዜ ነው ወደዚህ የምትንደባለይ እንከባለላለሁ ኢትስ ፋይን ችግር ውሃ አርጊበት አይ ዊል እሺ ጋይስ ስታፕ ዘ ስክሪን ችግር የለም ውሃ አርጊበት በደንብ እኮ እኔ እኮ እግዚአብሔር በፋሳ እንትን ሻማ አብርታ በፈሷ እንድታጠፋ ነበር የፈለኩት። ካላረጋችሁ እንግዲህ በጣም በቃ ይከፋኛል እና ሰብስክራይብ በማድረግ የዩቲዩብ ቻናል አበረታቱት። የዛሬ ቪዲዮ ይመስላል። ቀጣይ ቪዲዮ እስከምንገናኝ